መልካም ዜና አለን። thedeeperwalk.com ኤልሳና ዘላለም ተባረኩ። እግዚአብሔር እናመሰግናለን። የእግዚአብሔር ስም ብሩክ ይሁን። ኢየሱስ ክርስቶስ የበላይ ልዩ የተለየ ዩኒክ እኩያ የሌለው ነው ብሎ መናገር በአሁኑ ጊዜ ጥያቄ ውስጥ እየገባ ነው። ኢየሱስ ክርስቶስ እኔና አብ አንድ ነን ሲል በዘመናችን እኛም ከክርስቶስ ጋር አንድ ነን፣ ከዚያም የተነሳ ከእግዚአብሔርም ጋር አንድ ነን ወደ ማለት እየተካሄደ ነው። እውነት የእግዚአብሔርን ቃል ስንመለከት አንድ ወይ ሁለት ጥቅስ ማውጣት አይደለም። መጽሐፍ ቅዱስ ሲጀመር እስኪያልቅ ድረስ የክርስቶስ ኢየሱስ ሱፕሪማሲ ታላቅነት እና ልዩነት የተለየ መሆኑን በግልጽ ያስተምራል። ኢየሱስ ራሱን አዋርዶ ባዶ ሆኖ ወደኛ ሲመጣ ከባዶነት ከኛ በታች ሆኖ ኃጢአታችንን ተሸክሞ ነፃ አውጥቶን በጽድቅ በክብር ከፍ አድርጎ ከእርሱ ጋር በሰማያዊ ስፍራ ሲያስቀምጠን እኩያንን ለማለት ሳይሆን የገባው ሰው በግንባሩ ተደፍቶ ያመልከዋል። ኢየሱስ ልዩ ነው። ይህንን እስቲ በአቲቲዩድ ላይ ፎከስ አድርጌ እንመልከት። በአቲቲዩድ ላይ ምን አይነት አቲቲዩድ ነው ሊኖረን የሚያስፈልገው? ኢየሱስን ስናስብ፣ ስለ ኢየሱስ ስንናገር፣ ስለ ማንነቱ ሲታወቀን አቲቲዩዳችን ምንድን ነው የሚመስለው? ኢየሱስ በራሱ ብቻውን የቆመ ነው። ልጅነቱ ብትሉ፣ ጽድቁ ብትሉ እግዚአብሔር ነው። ሆሊ ነው። ስላሴዎች ሆሊ 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 ቅዱስ ቅዱስ የሚባሉ የተለየ ትራንሰንደንት የሆነ የማይደረስበት የትየለለ ኢንፊኒት የሆነ ነው ክርስቶስ ኢየሱስ። የእኛ ጽድቅ፣ የእኛ ክብር፣ የእኛ ማንነት እርሱ ላይ በመደገፍ የተገኘ ነው። በክርስቶስ ውስጥ በመሆን ነው። አፓርት ፍሮም ሂም ከእርሱ ውጭ እኛ ዊ አር ነቲንግ። በክርስቶስ ውስጥ ስንሆን ነው ውበታችን። ስለዚህ እኛን ዲፋይን የሚያደርገን እርሱ ነው። እርሱን ዲፋይን የሚያደርገው ማንም የለም። ስለዚህ ያከበረንን ጌታ፣ ሙሉ ያደረገንን ጌታ፣ ጽድቁን ሰጥቶ በእግዚአብሔር ፊት ፍጹም ልጆች እንድንሆን ያደረገን ጌታ የኛ አትሪቢዩት አይደለም። ይህ የጌታ ስጦታ ነው። በጌታ የተገኘ ነው። ለዚህ ጌታ በፍቅር ተንበርክከን በፍቅር ወድቀን አንተ የበላይ ነህ፣ አንተ ልትልቅ፣ እኔ ላንስ ይገባል የሚል አቲቲዩድ ነው የገባው ሰው የሚኖረው። ምክንያቱም የእግዚአብሔርን ቃል ስንመለከት እርሱን እንድንመስል ነው። እግዚአብሔር አስቀድሞ ያቀደው ነገር ምንድን ነው? የልጁን መልክ እንድንመስል ነው። የልጁን መልክ መምሰል ማለት ምን ማለት ነው? አያችሁ፣ እርስ በርስ አንፎካከር፣ እርስ በርስ አንተያይ፣ ሁላችንም ክርስቶስን እንምሰል ስንል ኢየሱስ ኢንፊኒት ላይ ነው ያለው፣ እትየለሌ ላይ ነው ያለው። ስለዚህ መንገዳችን፣ ጉዟችን ደረስን የምንባል አይደለም። ኢየሱስ ላይ ደርሻለሁ የምንለው ነገር አይደለም። ኮንቲኒየስሊ ከክብር ወደ ክብር እየተቀየርን እርሱን ወደ መምሰል እንሄዳለን። እንግዲህ አሁን ኃጢአት ባለበት፣ በምንወድቅበት፣ በምንሰናክልበት ጊዜ ይቅርና ይሄ አካላችን ተቀይሮ ግሎሪፋይድ ሆነን የማይበሰብሰውን ለብሰን ኃጢአት በማናደርግበት ጊዜ እንኳን ከኢየሱስ ጋር እኩያ አይደለንም። ምክንያቱም እግዚአብሔርን ማወቅ፣ ክርስቶስን ማወቅ ኢንፊኒት ነው። ኢንፊኒት እትየለሌ ነው፣ የማይደረስበት ነው። የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ሲል የክርስቶስ ፍቅር ርዝመቱ፣ ጥልቀቱ ከመታወቅም ያልፋል ሲል አይደረስም። ቱ ማች የህይወት ዘመናችን ብቻ ሳይሆን ኢተርኒቲ ያስፈልጋችኋል ነው። ኢተርኒቲ በታይም የሚገደብ አይደለም። የክርስቶስን ነገር የማወቅ ነገር፣ እግዚአብሔርን የማወቅ ነገር
ኢተርኒቲ ነው። ለዘላለም ኤግዞስት አድርገን የማንጨርሰው መንገድ ነው። አሁንማ በወደቀ ዓለም ውስጥ እያለን እኛ ማንን ከየት ነው መመካችን፣ ኩራታችን በውስጥ የምናረገው? በምንድን ነው? በምናችን ነው? በክርስቶስ ነው እኮ። አያቸው። ለዚህ ነው ለዚህ ጌታ ወድቆ ከመስገድ እናንተ ልዩ ነህ ከማለት ውጭ የሆነ ነገር ከኛ የሆነ ነገር ምንም የለንም። እግዚአብሔር ሲናገር ምንድን ነው የሚለው? እግዚአብሔር የሚፈልገው ልጁን እንድንመስል እርሱን እንድናውቅ ነው የሚፈልገው። እንደ እውነቱ ከሆነ እነ ጴጥሮስ በተራራው ላይ ክርስቶስ ኢየሱስ ሲገለጥላቸው እኮ በግንባራቸው ነው የተደፉት። ተደፍተው ነው ያከበሩት። ራእይም ላይ እኮ ብንሄድ ዮሐንስ ክርስቶስ ኢየሱስ ሲገለጥለት እንደ ሞተ ሰው ነው የሆነው። ክርስቶስ ልዩ ነው። ክርስቶስ ልዩ ነው። ምላስ ሁሉ እኮ የሚመሰክርለት ነው። ተንበርክኮ ለሱ ብቻ። እኛ የት ነን? የለንም እኮ ከሚንበረከኩት ውስጥ ነን ያለነው። በጸባይ ዛሬ ኢየሱስ ጌታ ነህ እያልነው ነው። ወደፊትም አንተ ነህ ጌታ። አንድ ጌታ ነው እኮ ያለው፣ እርሱም ክርስቶስ። እኛ እኮ ብልት ነን። ለብቻችን እኮ መቆም አንችልም። ብልት ወይ እጅ ነን፣ ወይ እግር ነን፣ ወይ ዓይን ነን። በእግዚአብሔር እይታ ውስጥ እኛ እንደዛ ነን። አካል ሆነን ነው የክርስቶስ ራስነት የሚገለጠው። አያችሁ፣ ኢየሱስ በቤተ ክርስቲያን ውስጥ ራስ ነው። ሲንጉላር ነው፣ የተለየ ነው፣ ብቸኛ ነው፣ አንድዬ ነው። እኛማ እንደ አካል ነው ቅዱሳን ሆነን የምንቀርብለት። ሁሉ ነገር እኮ በእርሱ ለእርሱ ከእርሱ ተብሎ የተጻፈለት ጌታ እርሱን እናከብረው ዘንድ ያስፈልጋል። ጳውሎስ እኮ እኔ አይደለም የምኖረው፣ እኔ እኮ ሞቻለሁ፣ በእኔ ውስጥ የሚኖረው ክርስቶስ ነው ይላል። ከክርስቶስ ጋር እኩል ነኝ ብሎ ዘራፍ ለማለት ሳይሆን እኔ እንደውም ሞቻለሁ፣ ኢረሌቨንት ነኝ፣ እኔ መሻሻል የማልችል ነኝ። ስለዚህ እግዚአብሔር የሰጠኝ መድኃኒት እኔ ሞቼ ሕያው የሆነው ክርስቶስ በእኔ ውስጥ እንዲገለጥ ነው። ከዚህ ተነስተን እንዴት ከክርስቶስ ጋር እኩል ነኝ ማለት እኮ ግሮዝም የለም እድገትም የለም። ወደ ማን ሊታደግ ነው? ወደ ራሴ ነው የማድገው? እና እንሞት ዘንድ እኮ የተገባነን እኛ። ብቻውን የሚቆም ክርስቶስ ነው። ክርስቶስ አንከፋፍለው። በሰውነቱ በአምላክነቱ ክርስቶስ አንድ ነው። እየገነጣጠልን እንደፈለግነው ኤክስፕሌን የምናደርገው አይደለም። ክርስቶስ ልዩ ነው። ብዙ ጊዜ እንደዚህ እምነትን የሚያቀነቅኑ ሰዎች ራሳቸውን ከክርስቶስ ጋር ብቻ ሳይሆን ከአዳምም ከመውደቁ በፊት ያለው አዳም ምድርን ትገዛለህ የተባለው አዳም ከእርሱ ጋር እንሁን ነው የሚሉት። ይሄ ሁሉ ከምድር ጋር ከመጣበቅ የተነሳ ነው። በቃ ፈለጉ። እቺ ምድር ጣመቻቸው። በቃ ሀብታም ሆነው፣ ጤነኛ ሆነው፣ ባለስልጣን ሆነው፣ ታዋቂ ሆነን እዚህ ምድር ላይ የተጣበቀ ሰው ነው አዳምን ለመሆን የሚፈልግ። የእግዚአብሔር ቃል ግን እኛ አንደኛ በወደቀው ዓለም ውስጥ ነን ያለ ነው። በክርስቶስ ኢየሱስ የተሰጠን ስልጣን አሳ ማጥመድን ትተን ሰው ማጥመድ ውስጥ እንድንገባ ነው። ከአሳ ተላቀቅን እኮ፣ ከምድር መግዛት ተላቀን ኢየሱስ ክርስቶስ ሰዎች ያውቁ ዘንድ ወደዚህ ክቡር ወደሆነ ጌታ መጥተው የዘላለም ሕይወት ይኖራቸው ዘንድ ለነሱ የምንመሰክር ሂዱ ነው እኮ የተባልነው። የእኛ ስራ እኮ ምድር መግዛት አይደለም፣ በምድር ላይ መሰልጠን አይደለም። ሂዱ። ሜሴጃችን ምንድን ነው? ክርስቶስ ኢየሱስ ነው። የዚህን ክብር መግለጥ ነው እንጂ የእኛን ክብር ማሳየት አይደለም። የክርስቶስ ኢየሱስን ውበት ማሳየት ነው። እና እግዚአብሔር በዚህ ነገር ብዙ መሳት ይታያል። ብዙ መሳት የእግዚአብሔርን ቃል ሙሉውን ስናይ በሁሉም ውስጥ ከዘፍጥረት እስከ ራእይ ድረስ ክርስቶስን ማየት ካልቻል፣ የእሱን ውበት ማየት ካልቻል፣
የእሱን ታላቅነት ማየት ካልቻል አንዱን ጥቅስና ሌላውን ጥቅስ እያጋጨን በተለይ በክርስቶስ ኢየሱስ ማንነትን ዲሚኒሽ የምናደርግ የምናሳንስ የምናወርድ ከሆነ አደገኛ ነው። ሰይጣን በዚህ ዘመን በአዲስ ኪዳን ስለ እግዚአብሔር ምንም አይለንም። ስለ እግዚአብሔር ብናወራ እግዚአብሔር እንዲህ ነው ብንል ዋናው የህይወት መንገድ ክርስቶስ ነው። ዲያብሎስ የሚቃወመው ክርስቶስን ብቻ ነው። ኢየሱስ የተገለጠው የዲያብሎስን ስራ ሊያፈርስ ነው። ስለዚህ ለዲያብሎስ ኢየሱስን ሰዎች እንዳይቀበሉ ወደ ኢየሱስ እንዳይመጡ እግዚአብሔር ብሎ በቃ ሱፐርናቹራል ስፒሪቹዋሊቲ መንፈሳዊነትን እያገነኑ ከክርስቶስ መለየት ይፈልጋል። ክርስቶስን ደግሞ እናምናለን የምንለው ክርስቶስን ዲሚኒሽ ማድረግ ይፈልጋል። አንተ ነህ እኮ እኔ የሚለው ቋንቋ የሰይጣን ቋንቋ ነው። ሰይጣን በኢሳይያስ ላይ እኔ እንደዚህ ነኝ፣ እኔ እንደዚህ ታበየ፣ እኔ በልዑሉ ስፍራ የምኖር ነኝ፣ እኔ 5 ጊዜ ይሆናል የተጠቀሰው። ወደቀ። ክርስቶስ ኢየሱስ ራሱን ሀምብል አድርጎ ባዶ አድርጎ ነው ያሸነፈው። እኛም አሁን እኔም በምን ቀባ ነው መሰላቸው? እኔ በክርስቶስ ሲባል እኔ ሞቶ ክርስቶስ ይታይ ዘንድ ነው። እኔን ራሴን ክጄ ክርስቶስ በእኔ ውስጥ ይኖር ዘንድ ነው። አያቸው። እኔ በክርስቶስ እና እኔ የተለያየ ነው። እኔ በክርስቶስ ስል ማንን ነው የማከብረው? ክርስቶስን ነው ፕሮጀክት የማደርገው፣ ክርስቶስን ነው የማሳየው። ግን እኔ በክርስቶስ በሚል ቋንቋ ውስጥ ገብተን የምናጠነጥነው ግን እኔን አንገቴን ቀና አድርጌ እኔ ነኝ ያለሁት ያለ እኔ ማንም የለም የምንል ከሆነ ግን ስተናል። ምክንያቱም የሰይጣን ካልኩሌሽን አልተቀየረም። ሰውን እንደ እግዚአብሔር አዳምና ሔዋንን እንደ እግዚአብሔር ትሆናላችሁ ብሎ ነው። እኛንም እግዚአብሔር እንደ እግዚአብሔር ሳይሆን አሁን ኦልሬዲ ዲኤንኤያችን ሁሉ አንድ ነው። አንድ ነን፣ ተወልደናል፣ አንድ ነን፣ ከእግዚአብሔር ከኢየሱስ ጋር አንድ ነን ወደ ማለት እየመጣን ነው። አያችሁ፣ ሂሳቡ አንድ ነው፣ መውደቂያው አንድ ነው። ነገር ግን አቲቲዩዳችንን ከጭንቅላት እንውረድ፣ ከጭንቅላት ካልኩሌሽን እንውረድና ወደ ልባችን እንመለስ። ኢየሱስ ማን ነው ላንተ? ኢየሱስ ማን ነው? ኢየሱስ ሲባል የሚመጣል ምንድን ነው? በፍቅር ተሞልተ በፍቅር ወድቀ የክርስቶስን ፍቅር ገዶ እርሱን ከፍ ልታረገው ነው ሚሽንህ አርገ የምትወስደው። በህይወት ውስጥ ምንድን ነው የምንፈልገው? የእኛ የላይፍ ሚሽን ክርስቶስን ማሳየት፣ ክርስቶስ ብቻ ይግነንልኝ ይኑርልኝ የምንል ይህ አቲቲዩድ ነው ያለው። ክርስቶስን ስናይ ከምንናገረው ይልቅ የምንኖረው ህይወት ነው። ምን አይነት ኑሮ ነው የምንኖረው? ማን ነው የሚሸተተው? ማን ነው የሚታየው? ማን ነው የሚታወቀው? ወደ ስራ ስንሄድ፣ በቤታችን ስንመላለስ ማንን ነው ወደ ላይ አውጥተን የምናውለበልበው? ክርስቶስን ነው። በንግግር ሳይሆን በህይወት ራሱ እርሱን ፈቅደንለት አንተ ኑር፣ እኔ አይደለም የኔ ይብቃ፣ አንተ ሞትክልኝ፣ አሁን ደግሞ ኑርልኝ የምንለው ህይወት ውስጥ ስንገባ የክርስቶስን ማንነት እንገልጣለን። እና ኢየሱስ የበላይ ነው። ቀርቦ ወዳጅ ሆኖ ፍቅረኛ ሆኖ ሙሽራ ሆኖ እኛ ሙሽሪት ሆነን ሲያቀርበን በአምልኮ መንፈስ እየወደቅን ከፍ ልናረገው እኩያ የሌለው there is none like him እንኳን እርሱ ልንመስል there is none like him እኛን ያሳመረን የልጅነት ስልጣን ሰጥቶ በሰማያዊ ስፍራ ያስቀመጠን ይህንን ሁሉ ስናወራ አይናችንን ከእኔ ላይ አንስተን ለዚህ ያደረሰን ይህንን ማንነት የሰጠን ክርስቶስ ነው። አዳም እኮ ለብቻ ሆኖ ጻድቅ ሆኖ በቅድስት ኤደን ውስጥ ተቀምጦ ወደቀ። እኛ ለዘላለም የማንወድቀው ለምን እንደሆነ ታውቃላችሁ? እንደገና ፈጥሮናል አይደለ? በክርስቶስ እንደገና ፈጠረን። ስንፈጠር ግን ኢንዲፔንደንት አይደለንም። በክርስቶስ ውስጥ አድርጎ ነው የፈጠረን። የሚጠብቀን ለዘላለም እንዳንወድቅ የሚያደርገን በክርስቶስ ውስጥ የመሰወራችን ጉዳይ ነው። we are hidden in Christ, we are complete in Christ። በክርስቶስ ሙሉ ነን። ተቀየረ። there is no ዘላለም ያለው ማንነቴ በክርስቶስ ውስጥ ነው።
ደግሞ በአብሮነት አድርጎ ቅዱሳንን አያይዞ ሙሽሪት አለን። አንድ ሙሽሪት፣ አንድ አካል። ማንነት ጠፋ፣ እኔነት ጠፋ፣ ኢንዲቪዥዋሊዝም ጠፋ። አካል ሆነን እኛ ፋሚሊ ሆነን ልጆች ነው የሆንነው። ልጅ ነኝ ብዬ እኔ ብቻዬን የምቆም አይደለሁም። ብቻውን ልጅ የሆነ አንድያ ልጅ ክርስቶስ ነው። ለብቻው በባህሪው ልጅ ነው። እኛ ግን እንደ ቤተሰብ ነው ልጆች የሆን ነው። አካል የሆን ነው፣ ልጆች ነው የተባል ነው። አያችሁ፣ ልዩነቱ ልዩ ነው። ቅዱስ ተብሎ ብዙ ቦታ አልተጻፈም። ቅዱሳን አካል ነን፣ ቤተ ክርስቲያን ነን፣ ሙሽሪት ነን። እኔ የምትባለዋ ሞተች። አይ የኃጢአት ሴንተሩ ሲን SIN አይ ነው። የፕራይድ ሴንተሩ አይ ነው። አይ ነው ጉድ የሚሰራን ከእግዚአብሔር ለይቶ ያወቅን እየመሰለን የምንጠፋውና ጌታ ይርዳን። አንተ ልትልቅ እኔ ግን ላንስ ይገባል። አንተ ኢየሱስ ነው። ቦታውን ዝቅ አናድርገው። ክርስቶስ እንደምንሻ እናድርገው። ቢታይ ቢታወቀን በፍቅሩ ብንወድቅ ሂ ኢዝ ቅዱስ ነው፣ ልዩ ነው። እግዚአብሔር ጸጋውን ያብዛልንና ለዘላለም አውቀነው ማንጨርሰውን ይህንን የክርስቶስን ፍቅር በትህትና በእርሱ ትህትና፣ በእኛ ትህትና አይደለም፣ በእርሱ ትህትና፣ በአነጋገር ትህትና አይደለም፣ በእርሱ ትህትና ክርስቶስን ከፍ እንድናደርግ ጸጋው ይብዛልን። በኢየሱስ ስም አሜን።